እኔ የገረመኝ የዳኒ የሌሎቹ አይደለም የዳኒ ነው የገረመኝ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት እስከዚህ ሰዓት ቆያችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እግዚአብሔር ይመስገን። እቺን ቀንና እቺን ሰዓት እንድናይ የፈቀደልን አምላካችን ይክበር ይመስገን። ደህና ናችሁ? እንዴት ነው ውዶቼ ቤተሰቦቼ እንዴት ናችሁ? በተለይ ማዳም ቅመሞች እንዴት ናችሁ? ሩጫ እንዴት ነው? እየበረታችሁ ነው? በርቱልኝ። በርቱ በርቱ። እየበረታን አንድ ላይ እንበረታለን እላችኋለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ እኔ በጣም የገረመኝ ነገር በጣም የሩታ ነገር በጣም የገረመኝ ነገር ትናንት በጣም አንጀቴን በልታኛለች። በቀደም ዳኒ በጣም የሚገርመው ነገር የዳኒ ነገር አልገባኝም። ምን እየፈለገ ነው ነው እየተበቀላት ነው? እኔ በጣም የገረመኝ ነገር የዳኒ ነው። ከዚህ በፊት እኮ ይወዳት ነበር አደለ? ትዳር ገና እንደያዘች እኮ ዳኒ ሩታን በጣም ሲያስቸግራት ነበር አደለ? እየሄደ አብርሽ በሌለበት እየሄደ በቃ እያስለቀሳት እያሳበዳት እያስለቀሳት ነበረ አደለ? አሁን ደግሞ ምን ፈልጎ ነው? ቆይ ቅድም ከሩታ ጋር ሆኖ በፊት ከሩታ ጋር ሆኖ ያው አብርሃምን ሲያስቸግረው ነበረ። በቃ በዚህ በዛ እያለ ማለት ነው። ማለት አብርሃምን ያው ሩታን እንደበደላት ያው እንደበደላት ሩታን እያገዛት ነበረ ማለት ነው። እና አሁን የምን ንፋስ መጥቶ ነው ወስዶት ወደ ሄርሚላ ተገልብጦ ሄርሚ ልጁን ይዘሽ አትሄጂም ከቤት ቤቴ ልኖር አላኖር አለችዋት። ልሂድ አትሄጂም አላችኋት። ልስራ አትስሪ ትላላችሁ። እቺ ሴትዮ እንዴት ትኑር? ቆይ እንዴቱ ጋር የት ሄዳ ተደብቃ ትኑር ነው? ይሄ ልጅ መውለዷ ኃጢአት ነው? እኔ በጣም የገረመኝ ነገር ቢኖር በወለደች ስቃይ አንቲ እንዴ፣ በእርግዝና ስቃይ፣ ወልዳ ስቃይ፣ አሁንም ለመኖር ስቃይ። በቃ ከቤት መውጣት የለባትም። ልጇን ይዛ ብቻ ቁጭ ብላ ነው የምትውለው። ሰርታ ህይወቷን መቀየር፣ ልጇን ማሳደግ የለባትም። አረ በጣም ነውር ነው። በጣም ነው የሚያሳፍረው። እኔ የገረመኝ ነገር እሱ ነው። ምንድነው መላ አሳጣችኋት እኮ ሴትዮዋ፣ መፈናፈኛ አሳጣችኋት እኮ፣ መውጫ መግቢያ ከለከላችኋት እኮ። በቃ አትተንፍሽ አላችኋት። ስትተው አትተውም። ትላንትና የሰው ባል ነው በቃ ተይው አይደለም ያንቺ ባል አይደለም ብላችሁ እንደዛ ስታጣድፏን ነበር። ዛሬ ደግሞ በቃ እሺ ከህይወታችሁ ልራቅ ወጥቼ ልኑር በቃ ተውኝ ስትል ደግሞ አንተውም፣ የትም አትሄጂም፣ ባልሽ ነው ልጅሽ ነው። ምን እያሆናችሁ ነው? እኔ አልገባኝም እኮ። ምን አርጊ ነው የምትሏት? ምን አርጊልኝ ነው? ምን እያርጊልኝ እያላችኋት ነው? ሴትዮዋን አላኖር አላችኋት እኮ። መኖር አቃታት እኮ። ልጇን ማሳደግ አቃታት እኮ ነው። ወታሰርታ መኖር የለባትም። በቃ አንድ ቦታ ላይ ቁጭ ብላ አብርሽን መጠበቅና መጠበቅ ብቻ ነው ያለባት። አሬ በጣም ነውር ነው። እኔ በጣም የገረመኝ ነገር የሌሎቹንስ ተውት፣ የዳኒ የሚባለው እሺ፣ ሌሎቹንስ እሺ ይሁን። መከራውን አሳያት እኮ። ምን አርጊልኝ ነው የምትላት? የፈለገችበት እኮ ሄዳ መኖር መብቷ ነው። አዎ አባት ከፈለገ ሄዶ የፈለገበት ማየት ይችላል። ምን አርጊ እያልክ ነው የምታስጨንቃት? አንተ ደግሞ የምን ቤት ነክ? የምን አሽቃባጭ ነክ? የምን ቶስታሽ ነሽ? ቱስቱስ እያልክ ከቂጧ ስር እየሮርክ ሴትዮዋ የምታሰቃያት። በቃ ትኑርበት፣ ልቀቃት። አንተ ምን ቤት ነክ? አንተ የአብርሽ ዘበኛ ነክ እንዴ? ትላንት ለሩት ተስታግዝ ነበር፣ ዛሬ ደግሞ ተገለበጥ ለሄርሜላ ደግሞ ዛሬ ነገ ደግሞ ለእውነት። አንተ ለእውነት ምንም የእውነት የቆምከው ነገር የለም። የሆንክ አሽቃባጭ ነገር ነክ እውነት ስናገር ማለት ነው። እና ኧረ እግዚአብሔር ይገስጽክ። በጣም ነው የምታናድደው። ሴትዮዋን እኮ ከልጇ ጋር እንዳትኖር መኖሪያ ያሳጣችኋት፣ መቀመጫ ያሳጣችኋት። ልታሳብዷት ነው እንዴ? በቃ አልወድቅም ስትል በቃ በግድ ነው ውደቂ ብላችሁ ልትጎትቷት ነው እንዴ? ትሄድ፣ የፈለገችበት ትኑር። በቃ እንደውም እሷ አሁን የወሰነችው ውሳኔ በጣም ደስ ብሎኛል። በቃ እኔ ርቄ መኖር ነው የምፈልገው፣ ማየትም አልፈልግም፣ አላኖር ብላችኋል። እውነቷን ነው። በቃ ወታ ደግሞ ከእናንተ ርቃ ደግሞ ትኑር፣ ትየው ህይወቷን፣ ልጇን ታሳድግ፣ የሰላም ህይወት ትኑር። ወታ በሰቀቀን ገብታ በሰቀቀን ሁሌ ማልቀስ፣ ሁሌ እሱ ያደረጋት ራሱ እኮ በቂ ነው። እሱ እኮ ያስለቀሳት በቂ ነው። እሱ እኮ ያደረጋት ነገር ከእርግዝናዋ ጀምሮ እኮ በቂ ነው። አሁን እንደዚህ ስታለቅስ ለእናንተ ጦር ነው። በዚህ ቡዜ ታንገበግባታለች። በዚህ እናንተ እየመጣችሁ በዚህ የአብርሽ ከጀሌዎች እየመጡ ያስቸግሯታል። ተዋት፣ ልጇን ታሳድግበት፣ ትኑርበት። አትጨቅጭቋት። በህይወቷ አትግቡ፣ በኑሮ አትግቡ፣ በህይወቴ በቃ አትግቧለች። በቃ ባሏ ነው መሰላት አደረገች። እኔም በሆን ማደርገው ነገር ነው። ባሌን ለመመለስ የማልቧጠጠው ነገር የለም። ማንም ሴት የምታደርገው ነገር ነው።
ማለት በቃ ሴቶች ስንባል መሸነፍ አንወድም። በእርግጥ ግን ደግሞ ለባል ተብሎ የሚከፈል መስዋዕት ነው። ሳታቅ ልጅነት ስለነበረባት አዎ አጠፋች። ያን ጥፋቷን ደግሞ እኮ ልታርም ልጅን የሚያህል ነገር ይዛ በጉልበቱ ወድቃ በቃ ይቅር በለኝ ልጃችንን እናሳድግ ብላ ለመነችው። ከዚህ በላይ ምን ይምጣ? አሁን ደግሞ ሊሂድ አትሄጂም። አዎ ከሰሰች። በቃ ለምንድን ነው የከሰሰችው? በቃ ልጇ ጠፋባት። እንዴት ነው በልጅ የምትቀልደው? ልጅን የሚያህል ነገር ጠፍቶባት ሂዳ ፖሊስ ጣቢያ እቃቃ ነው እንዴ? ፖሊስ ጣቢያ ሄዳ እንዴት ታመለክታለች? ብታውቀው ፖሊስ እሷ ላይ ነገ ወንጀል እንደሚያመጣባት አታውቅም እንዴ? ፖሊስ ለእሷ ፋዲ ነው እሷ ሄዳ የምትቀልድበት? አዎ እነሱ ከአንድ ስንት ያድርገውባታል። ያንን ነገር ነው ያመለከተችው። ደግሞ አይፈረድባትም። ቡዜ እንደ ትላንትናዋ መታ ጨፍራባት እንደዛ ጨዋባት ሄዳ በማግስቱ ልጇ ሲጠፋባት ይሄ ቀልድ ነው እንዴ? ቀልድ አይደለም። እና እኔ አንዳንዴ ድራማም ይመስለኛል፣ አንዳንዴ ደግሞ በቃ የሩታን እንባ የሩታን ማዘን ሳየው በጣም ታሳዝነኛለች። እና ልትሰብሯት አትሞክሩ። አልሰበር ስትላችሁ ነይ በግድ እንስበርሽ እያላችኋል ነው። አልሰበርም አልወድቅም እያለች ነው እጅ እንድትሰጥ የማታወርዱባት ናዳ የለም። ክፉ በሰዎች ዘንድ ይቅርታ፣ በሰዎች ዘንድ ክፉ እንድትባል የማትቧጥጡት የማትፈነቅሉ ድንጋይ የለም። እሷ ግን እየገፋቻችሁ እያሸነፈቻችሁ እየኖረች ነው። እኔ ምን እየፈለጋችሁ እንደሆነ አልገባኝም። በዚህ አጋጣሚ ኤፍሬም ሳላደንቅ አላልፍም። በጣም ጥሩ ልጅ፣ መልካም ልጅ ማለት ነው። እንዳንተ ቢሆን ወንድም ጥሩ ነበረ። ምናለ እንዳንተ አይነት አይምሮ በሰጠውና አንተ የእነሱ የስንት ታናሽ ነህ፣ ግን ደግሞ አይምርክ በጣም 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 የሚገርም ነገር ነው የሚያፈልቀው። እና እኔ ሳላደንቅ አላልፍም። በጣም ጥሩ ልጅ ነህ። እግዚአብሔር ይባርክክ። መልካም ህይወት ያጋጥምክ። እኔ ሩታ አጠገብ ቁመ ይሄ ሁሉ የምታደርገው ነገር በጣም ደስ ይላል። ጭሊና ቢኖረው እኮ አብርሃም ብላል ልጁን ነው እኔ የፈለግኩት፣ ለልጁ እኮ ነው እኔ እንደዛ የተጨነኩት። አንተ መክሰት ለነገሩ ዘመኑ ነው፣ ምን ይደረግ። አንተ መክሰስ አይደለም። ይሄ ልጅ እኮ አዎ ለእኔ ብሎ ነው፣ እኔ ትዳሬን ሊያቃና ነው፣ ቤቴን ሊያስተካክል ነው፣ እኔ ሊጠቅመኝ ነው፣ ልጄን ሊጠቅም ነው ብለ ማሰብ ነበረበት። አብርሃም ማሰብ ነበረበት። ግን ካላሰበ ምን ታደርገዋለህ? ለምን በቃ ጭንቅላቱ ተደፍኖ ነው ያለው። ሴት የላከው ሞት አይፈራም። ለምን እሱ አሁን በቃ ከኤርሚላን ትላንትና እሱ ያደረገውን ስራውን ስለሚያውቅ ያንን ኤርሚላን የካስቋት መስሎት እያረጠረጠ ነው። ይሄ ደግሞ ዋጋ ያስከፍሏል። ነገ ኤርሚላ ዋጋ የምትከፍልበት ጊዜ ይመጣል። ለምን ዛሬ ለሩታ የተደረገው ማለት የሆነ ነገር ለሰው ብለህ ስታማ ለእኔ ብለህ ስማ ነው የሚባለው። እና ነገ ብሩታ ላይ የደረሰው ነገር አንቺ ላይ ላለመድረሱ ምን ዋስትና አለሽ? ምንስ አስተማማኝ ነገር አለሽ? እኔ ፍቅርን ሳላደንቃት አላልፍም። በጣም ጥሩ ሕሊና ያለሽ ልጅ ነሽ። እግዚአብሔር ይባርክሽ። ምንድን ነው በቃ ውጪ። ይቅርታ መጠየቋ ትልቅነት ነው። ይቅርታ መጠየቋ በጣም ትልቅነት ነው። ኤርሚላ ምን አለ የነ ፍቅር ሕሊና ትንሽ አንቺ ጋር ቢዘንብና በቃ አብርሽ፣ እኔ አዎ አፈቅርሃለሁ፣ ወድሃለሁ፣ ግን ደግሞ አንተ የልጅ አባት ነህ። በቃ ፍቅር ማለት እኮ ዋጋ መክፈል ማለት ነው። እሷ ሕሊና ቢኖራት ኖሮ ኤርሚላ አብርሃም አዎ በቃ እኔ የኔ እንድትሆን ተመኘው፣ አፈቅርሃለሁ፣ ግን ያንተን መልካም ነገር ሁሉ ማየት ነው ፈልገው። ይሄ ልጅ በመሃል መሰቃየት መንከራተት የለበትም። ልጁ በመሃል ቤት መጨነቅ የለበትም። ለዚህ ለልጅ ስትል ብትገፋህም እንኳን ለምን ከወደዳት ሊሰማት ይችላል። ሂድና ከሚስትና ከልጆች ጋር ኖር። ሩታን አስቀምጣ ሩታን እንደት ሩታ እባክሽ በቃ ከዚህ በላይ እኔ ምተውልሽ እንደ መንፈሳዊም ቢሆን ብንሄድ ማለት ነው። እኔ ምተውልሽ አብርሃንን በጣም ወደዋለሁ፣ ግን ደግሞ ለዚህ ልጅ ስል እኔ እተወዋለሁ። ልጅሽ ትዳርሽ ነው። ለቤትሽ ስትይ ለልጅሽ ስትይ ብለሽ እንደውም ሩታን አስቀምጠሽ ሰው ዘንድ ትልቅ ነገር እንዲኖርሽ እንድታገኝ ሩታን አስቀምጠሽ መክረሽ አብርሽና ሩታን ማስማማትና አንድ ላይ እንዲመለሱ ማድረግ ነበረብሽ። ግን አንቺ የራስሽ ጥቅም በበለጠብሽ። ለምን ፍቅር ነው፣ ወደዋለሁ፣ ባሌ ነው፣ የወደፊት ባሌ ነው፣ ጮኛዬ ነው። የሰው ባል ላይ እኮ ነው የተንጠለጠልሽው። ሲጀመር አንቺ ማን ባልሽ ያደረገው? አብርሃም እኮ በል ነው ተነሳስቶ እንደዛ። ሩታም ደግሞ ካደረጋት አንጻር ነው እና ሊፈረድባት አይገባም እንጂ እኮ ይወዳታል እኮ። ሲያያት ራሱ በስስት አይን ነው የሚያያት እኮ። ከአስተያየቱ እኮ ለሩታ ፍቅር እንዳለው ያስታውቃል። እና ኤርሚላ ይሄን ብታደርጊ እኔ እንደ እህት ስመክርሽ ማለት ነው ገባሽ? እንደው አንቺ ጋር ቢደርስና ስመክርሽ አንቺ ሩታን መክረሻት እንደ እህት ይቅርታ ተባብላችሁ ሩታ በቃ
ከኔ ለሰው ስትይ እግዚአብሔር ራሱ የተሻለ ነገር ይሰጥሻል ማለት ነው። ገባሽ? ለሰው በቃ እኔ እግዚአብሔር እኮ ለሰው ጸልዩ ነው የምለው። ከራሳችን ይልቅ ለሰው ስንጸልይ ጸሎታችን ተሰሚነት አለው እና አንቺ ምን ማድረግ ነበረብሽ? ከኔ ይልቅ ፍቅር ይበልጣል ብለሽ አብርሃምን ከሩታ ጋር አስማምተሽ ሩታ ለዚህ ልጅ ለሕፃኑ ልጅ ስትይ ይሄ ምንም ማያቅ ዱዳ ልጅ ጨቅላ ልጅ ሲንከራተት በመሃል ቤት ሲጨነቅ በቃ እኔ ይህንን ነገር ለልጁ ስል ትቼዋለሁ ብለሽ እናት አባትና ልጅን አስማምተሽ ሚስትና ልጅን አስማምተሽ አንቺ ከመሃል መውጣት ነበረብሽ። ፍቅር እንደምትለው ማለት ነው። እውነት ሄርሜላ ነገ ዋጋ ያስከፍልሻል። ለምን አንድ የሰው ትዳር ነው። እሷ ላይ ለእሷ ከመቼስ ከሩታ በላይ አልሆነልሽም። ለሩታ እንደዛ ፍቅራቸውን አይተሻል። ያ ሁሉ የሆነላትን ሩታን ነው ዛሬ እንደዚህ እያስለቀሳት ዋጋ እያስከፈላት ያለው ነውና አንቺም ቢሆን ነገ ወደኋላ ዞር ብለሽ ማየት አለብሽ። ሴት ልጅ ነሽ። ምን ይገጥመኛል፣ ምን ይደርስብኛል ብለሽ ማሰብ አለብሽ ማለት ነው። እና አብርሃም የመለሰው ትናንትና የመለሰው መልስ በጣም ያናድዳል። ከዚህ በኋላ ምንም አይደለም፣ መቅመስ አለባችሁ፣ ስንቅና አመላልሳለን። ይሄ ከአንድ ትልቅ ሰው አይጠበቅም። ለምን እቺ ልጅ እናት ናት። ልጇን ጥላ እስር ቤት መግባት የለባትም። አዎ ካደረጉት አንጻር ምንም እኮ ጥፋት የለባትም። ሩታ ከደረሰባት አንጻር ነው ሄዳ ያመለከተችው። ምንም ነገር ጥፋት የለባትም። አዎ ልጇ ነው ጠፍቶባታል። ለምን በልጇ ድራማ ትሰራም? በሌላው በብዙ ነገር ድራማ ልትሰራ ትችላለች። በልጇ ግን እኔ እንጃ ኔቨር አታደርገውም። ለምን ልጅ በልጅ አይቀለድም። በሌላ ነገር በብዙ ነገር ሊቀለድ ይችላል። በምታደርጋቸው በሄርሜላ አደረገች በሚባለው ነገር እኔ እንደሱ ራሱ ጥፋቱ አልታየኝም። ለምን በቃ ትዳሯን ለመመለስ የተጓዘችው ርቀት ነው ብዬ ነው የማስበው ማለት ነው። እና እናንተ በምን አይነት እንደፈታችሁት ባላቅም በእኔ በኩል ጥፋት አይደለም። ባሏን ለመመለስ ትዳሯን ለመፈለግ ሰው ትዳሩን ለመመለስ ሲል ብዙ ነገር ያደርጋል። ብዙ ነገር ድንጋይ ይፈነቅላል። ሰው እኮ የሚጋደለው ያው ለአንድ ነገር ነው እና አንዳንዴ ማለት ነው እና ይህንን ነገር በማድረጓ እኔ ጥፋተኛ ናት አልልም። ባሏን ትዳሯን ወደ ቤት ለመመለስ ፈልጋ ነው። ሁለተኛ ደግሞ አብርሽ እውነት ወደ ሊና ወደ ልቦና ብትመለስና ወደ ልጅና ወደ ቤት ብትመለስ ጥሩ ነው። እንደኔ ወደ ቤትና ወደ ትዳር ወደ ልጅ ብትመለስ እኔ ጥሩ ነው ብዬ ነው የማስበው። እግዚአብሔር ልብን ይመልስልን። ሌላ ምንም ልንል አንችልም። ይህንን ነው ምልክ ማለት ነው እና በጣም ከባድ ነው። በጣም ከባድ ነው ማለት ያው ያለው ነገር እንደኔ ሳይ ለዚህ ልጅ ለዚህ ለሕፃን ልጅ ሲባል በጣም ከባድ ነው። እግዚአብሔር ልቦናውን ይመልስለት። እቺ ልጅም ታሳዝናለች። ያው እንግዲህ እግዚአብሔር አምላክ መልካሙን ዜና ያሰማል። ለምን በቃ ሩታ ልጇን ጥላ መታሰር የለባትም። ይሄ ሁሉን ክርት ባይደርስባት ባይ ነኝ። እንግዲህ እሱ ደግሞ እሱ ያውቃል። እግዚአብሔር አምላክ እሱ እንግዲህ መልካሙን ነገር ያደርግላት። ሩታዬን ክፉ አይንካት። እኔ እውነቴን ነው የምላችሁ፣ በጣም ነው የምወዳት። እኔ በጣም ታሳዝነኛለች። ለምን ብዙ ነገር ብዙ ስቃይ ብዙ እንክርት ደርሶባታል። ይሄ ክፉ ነገር ለሷ አይገባትም። ለምን የአብርሽም ደግሞ ስኬት ሩታ ስለሆነች ማለት ነው። እና ለማንኛውም ሩታዬ አትታሰሪም ብላለች። ዛሬ እንግዲህ አክስትሽ መልካም ዜና ይዛልን እንደምትመጣ ተስፋ እናደርጋለን። በጉጉት እየጠበቅን ነው። ለምን ያንቺን መታሰር ከልጅሽ መለየት ማናችንም አንፈልገውም፣ አያደርገውም። እግዚአብሔርም ይረዳሻል። አይዞሽ፣ ፈጣሪ ይርዳሽ። ለምን ይሄ ልጅ እናት ታስፈልገዋለች። ከእናት ተለይቶ ወዴትም መሄድ የለበትም ነው እኔ እንደኔ ሀሳብና ያው አንዳንዴ ነገሮች ብዙ ነገሮች ዋጋ ያስከፍላሉ፣ ያጋጥማሉ። ይሄ ውጣ ውረድ በእምነትሽ ብትበሲና ወደ እምነትሽ ብትዞሪ ብትጸልይ ትዳርሽን እግዚአብሔር ይመልስልሻል። በጸሎት የማይፈታ ነገር የለም። በጾም በጸሎት በስግደት የማይፈታ ምንም ነገር የለም። ክፉ ነገር እንኳን ይቀራል ማለት ነው። ይሄ እንደዚህ የሚያደርገው እኔ በጤና አይመስለኝም ልጁ። ለምን ከአንድ 2 3 4 ይሄ ለመፈመስም አይደለም ማለት ይሄ ወይ አይነ ጥላ ኑሮበት ሊሆን ይችላል። እግዚአብሔር ያንሳለት እንጂ ሰው እንዴት ልጅና ትዳሩን አስቀምጦ ይሄን ያህል ርቀት ሂዶ ያው እንዲህ የሚያሳሳ ልጅ እንዲህ የሚያጓጓ ልጅ ማለት ነው። እና ሚስቱ ደግሞ ቆንጆ ናት። ሩታ ምንም አይጎላትም። በጣም አስተዋይ ልጅ ናት። በጣም ጎበዝ ጀግና ናት። ልትወድቅ እንኳን ብትል ተንገዳግዳ የምትቆም ልጅ ናት። እና ይሄ ሁሉ ነገር እንዴት እንዳልታየ አላቅም። ይሄን ሁሉ ረግጠ አልፈ ወደ ሌላ ሴት መሄድ እኔ ምንም አልታየኝም። እግዚአብሔር ልቦና ይስጥክ። ለማንኛውም ውዶቼ እኔ የተሰማኝ ይሄንን ነው። በርቱልኝ። ለማንኛውም አብረን እንደግ እላችኋለሁ፣ እንጠንክር እላችኋለሁ። እንግዲህ የወደዳችሁ ካላችሁ በሀሳብ መስጫ ስር
አስተያየት አስቀምጡልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አብረን እንደግላችኋለሁ። በኮመንት መስጫ ስር ደግሞ ሀሳብ ካላችሁ ሀሳባችሁን አስቀምጡ። በታማኝነት እንወያይበታለን እላችኋለሁ። ለሩታ መልካምን ነገር እንመኝላታለን። የስር እንዳያሳያት ጸሎታችን ነው። እኔ ጸልይላታለሁ። እውነት ለመናገር ለምን ሰርን ከልጇ ለይቶ አያሳያት ብዬ እጸልይላችኋለሁ። ለማናችሁም ውዶች የጨረስኩኝ እኔ ንግግሬ በዚህ ጨርሻለሁ። እናንተ ሀሳብ አስተያየት ካላችሁ በኮሜንት ስራ አስቀምጡ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጨርሻለሁ። ቻው ቻው።